አትደውሉብኝ ሰው ሞት ተብሎ ብዙ ሰዎች ብዙ ኢትዮጵያውያኖች እያለቀሱ ነው በጣም ይገርመኝ እኔ ኢትዮጵያ ውስጥ የሰው መሞት የተሰማ ትላንትና ገና ነው እንዴ የሰውን መሞት ትላንትና ገና ነው የሰማችሁት ከዚህም በፊት አልነበረም ወይስ እናንተ አልነበራችሁ ሰው አልነበረም እንዴ ኢትዮጵያ ውስጥ የምናገረው ሰው አልነበረም ነበር ሩቅ አይደለም በዚህ ሳምንት ውስጥ ነቀምቴ ውስጥ ምንም በማያውቁ ሰዎች ላይ ከቤት ተጠርቶ ልጆች ወጣቶች በጅልማ አልተገደሉም እንዴ እነሱ ኢትዮጵያዊ አይደሉም ማለት ነው እኔ በሞቱ ሰዎች በጣም አዝኛለሁ ለምን ሰው እንኳን ሞት አይደለም እኔ በሞቱ ሰዎች በጣም አዝኛለሁ የምሬን ነው ለምን እኔ ሰው ስሞት እኔ ምንም ደስታ አይሰጠኝም የምን ሰው ሞቶ እኔ ምንም ደስተኛም አይደለም ገባችሁ ሰው እንዲሞትም አልፈልግም ነገር ግን ለኔ ሞት ደግሞ አዲስ አይደለም ለኛ አዲስ አይደለም ሁሉ ጊዜ ስንሞት ግን የሰፈራችን ወይንም ደግሞ ከመንደራችን ሲሆን ከዘራችን ሲሆን ብቻ ኢትዮጵያዊነት የምንሰማን ከሆነ ኢትዮጵያ አለቁ ሞት ወይ ምንል ከሆነ የራሷ ጉዳይ ኢትዮጵያ ትሞት ገደል ትግባ እኔ አያገባኝም ሲጀመር የኛ ኢትዮጵያዊ ብንሆን ኦሮሞ ኢትዮጵያዊ ቢሆን እስካሁን ድረስ እየሞተ ያለ እስከ ዛሬው ድረስ እኛ ሞት ሳንሰማ ውለን አንድረን አናቅም በነገራችን ላይ ሁሌ ሞት እየሰማን እዚህ ደርሰናል እና የምናገረው ሰው እኔ አይቻላቅም እስካሁን ድረስ ኢትዮጵያዊ ያለቀን ኢትዮጵያ ውስጥ ሞት እንደሌለ አድርጋችሁ የምታስቡ ሰዎች ራሱ ዛሬ ስታለቅሱ ነው ያየሁት እውነት በዚህ ደግሞ ደስተኛ ነኝ ስታለቅሱ ማያቴ ደስተኛ ነኝ ለምን እንደሆነ ታውቃላችሁ እኛ ስናለቅስ ሙድ ስትይዙብን የነበራችሁ ሰዎች ናችሁ ዛሬ እያለቀሳችሁት ያላችሁ እኛ ስናለቅስ ስንጮ መጮ ልምዳችሁ ነው እያላችሁ ማልቀስ ልምዳችሁ ነው እያላችሁ የነበራችሁ ሰዎች ዛሬ ስታለቅሱ ማየቴ በጣም ደስ ብሎኛል ግን በሞቱ ሰዎች ደስተኛ አይደለም ለምን ህፃን ልጆች ሲሞቱ እኔ ደስተኛ አይደለም ነገር ግን ሁሉም ሲሞት ኤኬሌ ተሞተ ሞት ኤኬሌ ተደፈረ ሲባል ኦኔግ ላይ እንትን የምትሰቀለውና ገደል ግባ አንተ ብትሞት ራስ እኔ ምንም ማያገባኝም በነገራችን ላይ እኔ በበኩሌ ወንድሜ ቢሞት እንባኖሮኝ ማለቅስ አይመስለኝም ምክንያቱም እኔ አጫሉ ሲሞት ጃዋር ሲታሰር በጣም አልቅሼ ማለት ነው እስከሚሞት ድረስ ማለት ነው ካሁን በኋላ እኔ አጫሉ ከሞተ በኋላ ጃዋር ከታሰረ በኋላ ማንንም ቢሞት ማንንም ቢታሰር አይገርማችሁ ምንም ነገር አይደንቅም በቃ ሞት ብርቃችን አይደለም ለኛ ብርቃችን አይደለም ለእናንተ ብርቃችሁ ስለሆነ እኔ ለምን አለቀሳችሁ ለምን አዘናችሁ አይደለም በነገራችን ላይ ማዘናችሁም አይደለም ማልቀሳችሁም አይደለም ማጫዋችሁ አይደለም የገረመኝ ግን የራሳችሁ ብቻ ሲሆን ሞት ትላንት ገና ኢትዮጵያ ውስጥ እንደተፈጠረ ያደርጋችሁ ስታስቡ በጣም ነው ያናደደኝ በጣም አናደደኝ የምን ኦሮሞ ወገን የለውም እንዴ ነው ያልኩት እኔ ኦሮሞ ለካ ባዳ ነው እንዴ ኢትዮጵያ ውስጥ ኦሮሞ ማለት ባዳ ነው እንዴ ነው ያልኩት እኔ የምን ኦሮሞ ማለት ባዳ ነው እንዴ ምን ነው መሬቱ ላይ እየኖራችሁ በፊት ለፊታችሁ እየተደገደለ እያያችሁ ምንም መናገር ያቀታችሁ ሰዎች ዛሬ ለምን አለቀሳችሁ ቆይ ይበላልጣል እንዴ የሰው ነፍስ የማን ነፍስ ነው ከማን የሚበልጠው ወይ የሚሞተው ሰዎች እኮ እኩል ናቸው አይደል እንዴ ነፍስ እኮ ነፍስ ነው ማንንም ሞቴ ማንንም እኔ ደስተኛ አይደለም የምሬን ነው ግን በሚያለቅሱ ሰዎች ደስተኛ ነኝ በነገራችን በሚያለቅሱ ሰዎች በጣም ደስተኛ ነኝ ምክንያቱም እኛ ስናለቅስ እኛ እዚህ ላይ ወተን ድምጻችን ስናሰማ ማጫው ልምዳችሁ ነው ማልቀስ ልምዳችሁ ነው እያላችሁ ነው የነበራችሁ ሰዎች ስደርስባችሁ ሳይ በጣም ደስ ብሎኛል አሁንም ደግሜ ይላል በሞቱ ሰዎች ደስተኛ አይደለም ነፍሳቸውን በገነት ያኑረው የምሬን ነው ነፍሳቸውን በገነት ያኑረው እኔ ህፃን ልጅ ሞቶ አዛውንቶች ሞቶ ደስተኛ አይደለም ግን ደግሞ ኦሮሚያ ክልል ውስጥ ወለጋ ውስጥ ማለት ነው እናት ከህፃን ልጅ ጋራ ቤት ሲቃጠልባት እናት ከ10 አመት ልጇ ጋራ አንድ ላይ ሲደፈሩ ማንንም መናገር ያልቻለ ኢትዮጵያዊ ዛሬ ቢያለቅስ ታዲያ እኔ ምን አገባኝ
ወገኔ ሲያልቅ የማያለቅስልኝ ዛሬ ቢያለቅስ እኔ ምን አገባኝ? ምንም አያገባኝም። በነገራችን ላይ ምንም ነገር አያገባኝም። ነግሬያችኋለሁ፣ አያገባኝም። በቃ ሕፃን የ10 ዓመት ልጅ ከእናቷ ጋር አንድ ቤት ውስጥ ተደፈረች። በማን? በአብይ ወታደሮች ተደፈሩ። ታዲያ ኢትዮጵያዊነት እንደዛ ጊዜ በዚህ ጊዜ ካልተሰማችሁ አሁን ተሰምቶኛል። አሁን ሞች ያለው ኢትዮጵያ የምትባል አለቀች። እናንተ ስትሞቱ ብቻ ነው እንደ ኢትዮጵያ የምትጠፋና የምታልቀው? ምን ኦሮሞ ሲሞት ምንም የማይመስል ሰው እኔ የሚገርመኝ ባዳ ነው። ኦሮሞ ኢትዮጵያ ውስጥ ባዳ ነው እንዴ? እንደ ኢትዮጵያ የማይታይበት ለምንድን ነው? ለምን ግን የት ነው የምትኖሩት? እስቲ እያንዳንዳችሁ ራሳችሁን ጠይቁ። የት ነው የምንኖረው? የት ነው ያለነው ብላችሁ ራሳችሁን ጠይቁ። የምርን ኦሮሚያ ክልል ብዙ ብሔር ብሔረሰቦች ይኖራሉ። ግን ስንሞት የምንጫው እኛው ብቻ ሆነና እኛው ብቻ። ኦሮሞ ሲሞት የሚያለቅሰው ኦሮሞ ብቻ። ምክንያቱም ኢትዮጵያዊ አይደለም። ልክ እንደ ኢትዮጵያዊ አትመለከቱትም፣ አታዩትም። መሞቱ አይደንቃችሁ። እንስሳ ነው እንደ ኢትዮጵያ ኦሮሞ እንስሳ ነው። የኦሮሞ ህዝብ እንደዚህ የሚያልቀው እንስሳ ነው የሚመስላችሁ? ሰው አይደለም እንዴ? ለምን አይደንቃችሁ? ዛሬ እንግዲህ ማንም ቢያለቅስ ማንም እንደፈለገ ቢሆን የምሬ ነው አይመለከተኝም። አጫሉ ሞቶ ኦነግ ገደለ ብሎ አብይ መጥቶ ነግሮን ነበር። ይሄንን ኦሮሞ ያው አምኖ አልተቀበለም። እናንተ ራሱ ግን እያንዳንዱ ኦነግ ነው የገደለ፣ ኦነግ ነው የሚገለን፣ ኦነግ ነው አጫሉን የገደለ እያልክ ወደ ብለ እንትን ስታደርጉ የነበራችሁ ሁላችሁም ማለት ነው። ዛሬም እውነት ኦነግ ነው የገደላችሁ? እውነት እንደዛ ነው የሚመስላችሁ? እውነት ይሄ ነገር ድራማማ አይመስላችሁማ? አብይ እያንዳንዳችሁ እስከመጨረሳችሁ ድረስ ቁጭ ብላችሁ ጠብቁ። እኛን አይመለከትም። እኛ ከናንተ ቀድመን በጣም ነክተናል። በጣም ነክተንበታል። አብይን ከናንተ ቀድመን ነው የነቃንበት። ከናንተ ቀድመን የነቃንበት እኛ ነን። አሁን ገሎን እንኳን አማራ መጥቶ ገላችኋል ብል እኔ አላለም። የእውነቴ ነው። አማራ ወይም ከሌላ ሀገር ከሌላ ምናምን መጥቶ ኦሮሞን ገሏል ብል እኔ በአሁን ሰዓት አላምንም። ምክንያቱም አላምንም። እኔ አብይን ማምንበት ጉዳይ የለኝም። ለምን አብይ ብቻውን መኖር ነው የምፈልገው። እንደ በቀለ ገርባ እንደነ ጀዋር ሲታሰሩ በጣም ጭንቅላት ያላቸው ኢትዮጵያዊም አይመስሏችሁም? ከናንተ ስለሚበልጥ እናንተ ደግሞ እኔ ኢትዮጵያ ውስጥ ካሉ ሰዎች እንኳን እኔ ዕውቀት አለው ብዬ የማስበው አንድ እንኳን የቀራለ የለም እኮ ታስሯል፣ ሞቷል። በጣም ዕውቀት ያላቸው በጣም ለሀገሪቷ ይጠቅማሉ ብሎ የምታሰቡ ሰዎች ሁሉ ታስሮ ያለ እንዴ? አብይ ከራሱ የሚበልጥ ሰው አይፈልግም። መሀይም ስለሆነ ያልተማረ መሀይም ስለሆነ የተማረንና ለሀገር የሚያስበውን ከሱ የሚበልጠውን ይበልጥኛል ብሎ የሚያስበውን ሁሉ እያሰረ እየገደለ እያያችሁ እሺ አብያችን ጀዋር ስታሰር ማለት ነው። እሺ አብያችን በርታልን እያላችሁ ኢትዮጵያ አሁን ገና ነው ሀገርን ማስተዳደር ጀመርኩ ጀዋር ስታሰር አጫሉ ሲሞት አሁን ገና ነው። በቃ ኢትዮጵያ ጥሩ መሪ ያገኘችው አሁን ነው። አሁን ገና ጥሩ መሪ አግኝተናል ብላችሁ ጀዋር ስታሰር ያልጨፈረ ህዝብ ጀዋር ስታሰር ድቤ ይዞ መንገድ ላይ ወጥቶ በየመጠጥ ቤቱ ዘምሮ የጨፈረ ህዝብ ሁላ ዛሬ ሲያለቅስ ምን አገባኝ ታዲያ? አልቅሱ። የምር ገና ነው የምታለቅሱ። ግን የኦሮሞ ህዝብ አይደለም የሚያስለቅሳችሁ፣ ኦነግም አይደለም የሚያስለቅሳችሁ፣ እራሱ አብዩ ነው የሚያስለቅሳችሁ። ሲጀመር ሞት በየቀኑ መንግስት ባለበት ሀገር ላይ ሞት በየቀኑ መስማት እየሰማን በየቀኑ አዘን እየሰማን እየኖረ መንግስት አለን ብላችሁ የምትጨፍሩ ራሳችሁ፣ ለውጥ አለ ብላችሁ የምትጨፍሩ እናንተ ራሳችሁ ዛሬ ምን አስለቅሳችሁ ታዲያ? ምን እያንዳንድሽ ምን ያስለቅስሻል? አንቺ አይደልሽ እንዴ? እናንተ አይደላችሁ እንዴ ለውጥ አለ ብላችሁ የጨፈራችሁት? ዛሬስ ምን አስለቅሳችሁ? ለምን ታለቅሳላችሁ? አታለቅሷ። ለኛ እኮ ለውጥ አለን። ኦሮሞ ህዝብ ማየት አይችልም።
ኦሮሞ ህዝብ ማየት አይችልም እንጂ ለውጥ አለ እያላችሁ ራሱ ወጣችሁ የነገራችሁን እናንተ አይደላችሁ እንዴ እኮ ለውጥ ይሄ አይደል እኛ ያየነው ሞትም በሞት ሲለውጥልን ነው ያየነው ከወያኔ ስንሞት እንደገና ወደ አብይ ስናልፍም እየሞተን እኛ ሞት በሞት ነው የለወጠልን በጣም ታዋቂ ሰዎችና በጣም የምንወዳቸው የምናከበራቸው ሰዎች አሳስሮብን ሌሎችን ገለው ለእናንተ ግን ለውጥ አለ ይሄ ነው ለእናንተ ለውጥ አይደል እንዴ ለውጥ ነው ብላችሁ የምታወሩት ለውጥ ነው ብላችሁ የምትጨፍሩት ይሄንን አይደል ጃዋር መታሰር ለውጥ ነው ብላችሁ ስትጨፍሩ አልነበር ያጫሉ መሞት ለውጥ ነው ብላችሁ ስትጨፍሩ አልነበር ዛሬ ምን ተገኘ ታዲያ ምን ተገኘ ዛሬ ለምንድን ነው ያንዳንድሽ እየወጣች የምታለቅሽው ምን ሆነሽ ነው ማነካችሁ ራሱ አብይ አይደለም የሚጨርሳችሁ ቆይ ኦኔ ገሎ ወዴት ገባ ከዛ በኋላ ኦኔ ገደለና ወዴት ገባ የት ሄደ እውነት እስከ ጉልሶ ድረስ የታሰረ የታጠቀ ህዝብ ሰው መጥቶ ጉልሶ ላይ ሰውን ገሎ መንግስት አለኝ ቺርዛ የምን መንግስት አላችሁ የምን ኢትዮጵያ በራሷ ነው የምትተዳደረው ብታለቅሱስ ባታለቅሱስ ታዲያ አሁን ማን ነው የሚደርስላችሁ እኛ እኮ አልቅሰን የሚደርስልናተን የሚሰማ መንግስት አተን ነው ዝም ያልነው እስቲ እናንተን የሚሰማ መንግስት ኑርና እናያለን አልቅሱና የምር እኛ መንግስት የለንም መንግስት ኢትዮጵያ ውስጥ የለም ብሎ ኦሮሞ ሲቃወም ምን ተብለን ስንሳደብ ነው የነበርነው ኦሮሞ ድንጋይ ነው መስሚያ የሌለው እየተባልን አይደል እንዴ ዛሬስ ምን ታግኝቶ ነው የምታለቅሱት ምን የተለወጠ ነገር አለ አታለቃቅሱብን እባካችሁ አታለቃቅሱብን የምትችሉ ከሆነ መንግስት አውርዱት የምትችሉ ከሆነ መንግስትን ለውጡት ግን በለቅሷችሁ ምንም ማለት ለውጡ ምክንያቱም መለወጥ ብንችል አልቅሰናል እኮኛ እኔ አጫሉ ከሞተ በኋላ ጃዋርና በቀላ ከታሰሩ በኋላ አገሪቷ ብትገለበጥ የምሬ ነው ኢትዮጵያ ብትገለበጥ እቺን አይል የሚገርመኝ የሚደንቅኝ ምንም ነገር የለም አዘን እኔ እውነቴን ነው ኦሮሞ ላይ ካሁን በኋላ የሚመጡት ነገሮች ካለፉት ነገሮች የሚበልጡ ነገር የለም በቃ ኦሮሞ ላይ ካሁን በኋላ የሚደረገው ነገር ካለፉት ነገር ምንም የሚበልጥ ነገር የለም ካሁን በኋላ የሚመጣብናል ምንም የሚመጣብናል ብለን የምንፈራው ነገር ራሱ የለም ምንድነው የሚያስፈራን ምንድነው የሚመጣ ካሁን በኋላ የሚቀጥለው ኦሮሞ ላይ ምን ይደረጋል እስቲ ሞት ከሆነ እስካሁን ሰዓት ድረስ ኦሮሞ እየሞተ ነው ግን ኢትዮጵያዊ እንዳልሆነ አይነት ነገር ማንም የሚያወራለት ማንም ድምጽ የሚሆንለት የለም ወለጋ ላይ ተጨፍጭፎ ሰው እውነቴን ነው አዛውንቶች ከነቤታቸው ሲቃጠልባቸው ቤት ሲፈርስባቸው የሚገቡበት ሲያጡ ሲገረፉ እኛ በእናችን እያየን ማንም ስለኛ የተናገረ የለም ስለ ኦሮሞ የተናገረ የለም ኢትዮጵያ መሆናችን ራሱ ረስታችኋል አይደል እንዴ ረስታችኋል እኮ ኦሮሞ ኢትዮጵያ ውስጥ ኢትዮጵያ እንደሆነ ተረስቷል ኢትዮጵያ አይደሉም ተብለን በቃ ማንም ስለኛ የሚናገር የለም ማንም ስለኛ የሚጮህልን ሰው የለም ብንሞትም ብንታሰርም ምንም ብደርስብን እስካሁኗ ሰዓት ድረስ ማንም ድምጽ የሆነልን ሰው ታዲያ ኢትዮጵያውነት ተለይቶ ከሆነ የናንተ ከኦሮሞ የሚበልጥ ከሆነ ሌላው ሲሞት ሌላው ብሔር ሲሞት ነፍሱ ወርቅ በቃ ልክ እንደንተን የሚታይ ከሆነ ታዲያ እኛ ምን አገባናው ለምንድን ነው የምንወቀሰው በየቦታው ለምን የሚገል አብይ ሰፖርት የምታደርገው አንተው ራስ አብይ ነው ሰፖርት የምታደርገው የሚገል እሱ ራሱ ታዲያ እኛ ምን እናደርግልን ምንድነው ከኛ የምንጠበቀው ምንድነው እስቲ ንገሩ እኔ እኮ በየቦታ ኦሮሞ እንዲያደርግ ኦሮሞ በየኮሜንቱ በየምናምኑ እውነት ደክሞናል የምር ደክሞናል በቃ አለቀስ ካሁን በኋላ እንባኮ ይመጣል ደርቋል ይሄ እውነቴን እኔ ከዘመዶቼ ሰው ቢሞት ራሱ እማለቅስ በእንባ የሚኖረኝ አይመስለኝም የምር በጣም
እናም ደግሞ ለነ ጀዋር ለነ በቀላ ገርባ ለነ አጫሉ ያልሆነችው ኢትዮጵያኔ ብትኖር ባትኖር ሰው ሞተባት አልሞተባት ኮምባል አይደንቀኝም በቃ ምንም ነገር አይደንቀኝም አይገርማችሁ ምንም ነገር እኔ አጣገቤ ሰው ቢሞት እንኳን እየደነቀኝ አይደለም ኮምባል ይሄው ያየነ ያደግነው ነገር በቃ ሞት አልቆምላችሁ ይያለ መስሚያ ካጣ በቃ እነዛ ነው የምላችሁ ጀርሞ አስጀላ ደደምቴ ኢኒ ኢልሞና ማትሚቲ ከሌሰ ኢልሞና ማሚቲ በዲቶ ኮመሌ ነምኒ ቶኮ አጀፈመ ኤየን አኒ በዲቶ ኮመሌ ነማ አጀፈመ ኒንገዳፍ ነማ ቦኡፍሞ nama warroota kaleessa imbo'ini kaleessa gaafa oromoon dhumtu kaleessa gaafa kabiraan isi torban kana dura siin jedha naqamteetti ijoolleen dhumtee namni tokko maxxansuufillee boo'uufillee gadduufillee sagalee ta'uufillee namni hin dandeenye tokko har'a gullusootti amaarte dhumte jettee gaafati natti maxxansitu keessa kootu na gubata beekta keessa kootu iyyuu ibidda na ba'a maaliif ani nama du'eetti waan tokko gammachuu hin qabu suma dhugaa rabbii dubbachuuf jechuudha. nama du'etti gammachuu aga kanan qabu akkamitti ani nama du'etti gammada nama du'etti hin gammanne ani yes sana keessa obboleessa kiyyo ooteeyyu arra garuu kan nagube maali gaafa oromoon Itoophiyaa miti jedhamtee ilaalamti gaafa kan nama biroo taatu baay'ee oo'ifama yoo nama tokkollee ta'e jechuudha baay'ee oo'ifama maaliif kan biraawo ani duuti oromoof nuufi birqii miti gaafa intalli waggaa 10 fi haati mana tokkotti cufanii wallaggaa keessatti gudeedani akka oromoo akka nama tokkotti akka waan haadha qabdu obboleetti qabdutti gadi baatee dubbattee ta hundi keeyyuu as jala nana jedhe wetsite ani du'a namaatti hin gammanne siin jedhe beeki garuu ana duuti na dinqaan jiru kana booda eenyu yoodu qoy oromooni waan ta'ee darbe caala immoo wanti inni shichisa unjira moo silamaanni inju ani guyyuma hunda gaddaaf of qopheessee umata maaliif gadda malee sila waan biraallee wanni dhagaar hin jiru waan ta'eef wanta haaraa wanta eegaa jiru hin jiru so warri asiifachi deemtee afarsitu keenyumatummoo afarsite asuma afachi deemte keenyumatummoo afarsite asiifachi fiidde xirooftu waan argite in afarsin maaltu si afarsisiisee maaltu wi baay'een gadde dhugaa rabbi ani namni duutti nan gadda maal nafsi nama bayee akkamitti namni gammada garuu meemee ol bira qabaa laala nuti waa balleessinee miti ka du'e namni qulqulluun akkamitti du'e jettan isin eeyyen namni qulqulluun akkamitti du'e akkamitti yuunivarsiitii Gondarii fi Bahar Dar keessatti ijoolleen keenya qulqulluun duute waa gootee dhaqxee duute minaan dhorgatanii ka'achitti ajjeesanii ijoolleen keenya waa balleessiteetti badii qabaatanii miti dhaggeeffadhuuti oromoon har'a galgalaaf ganama dhumu kun nuti badii qabaannee du'aa jechuudha kana jechuun beekaa isini akka waan nuti badii qabaannee du'aa jirutti irristan eeyye namni kamiyyuu Itoophiyaa keessatti yoo dhume oromoo walqixa eeyye lubbuu hin caaltu akkuma oromoon kaleessa dheengada wallaggaa keessatti dhumaa jirtu sana jarri kunis dhumatani kan ammoo akkuma kale nuyi mootummaan fixaa jiru mootummaatu isaan fixa duuba oromoon maal godhure maal godhu jettee natti jitanatti oromoon maal godhu kaabiyyiin ajjeesee fi nututti gaafatama moo maanedha sila maal afaan bantan isin waan afaan bantan dhabde abbaan barbaade immoo biyya gadhiisee agalu biyya isaatti namni oromoon na ajjeesaa jira jedhee yaadu biyya oromoo gadhiisee agalu biyya isaatti kanuma wanti karaa gabaabaan malee nu maal goone yoo isaan dhuguma oromoon nu fixaa jira oromootuyyuu nuti waan amaara taaneef nu fixaa jira jedhan biyya oromoo gadhiisanii adeeman gadhiisanii biyya isaaniitti agalan maaliif du'an biyya namaa keessa ta'anii agalan ka biyya isaaniitti garuu nuunis kan fixaa jiru mootummaadha isaanis kan fixaa jiru mootummaadha nurra achi kaa'e hunda keetii achi irratti hin deddeemini maal sii goone nu dammoo yoo shaneen ajjeeste ajjeesuu baga maanni maal odeessuu deemtanii isinii maal odeessuu deemtanii abboo achi kaa'e afaan kee qabadhu achi kaa'e yoo gidee kana godhe achi godhe as godhe nutti ni yina namni waa balleessee du'aara oromoo waa balleessee du'aan jiru warri kaanis du'e dhiise dhimma kiyyaa miti biyya Itoophiyaa keessa namni du'e kana boosa dhimma kiyyaa miti biyyi Itoophiyaa Hacaaluudhaan hin taane Jawaar Muhammadiif hin taane Baqqalaa Garbaaf hin taane mataan gadi dhaabbattu dhimma kiyyaa miti si'ima biyya jiraachuuf mirga hin arganne keessatti oromoo mirga hin qabaanne keessatti jiraatte dhiiste dhimma kiyyaa miti kalee garuu jarri maal jedhan Jawaari hidhamee reefuu Itoophiyaan marii bareedaa argatte jedhan
Acaaluun du'e reefuu marii bareedaa arganne jedhanii caffaran. Arra maaltu argamee jennaan namni boo'a. Arra maaltu argamee jennaan boo'an. Maaltu argamee naan boo'an abo'an. Dhimma kiyamti namni boo'a. Sababiin isaa gaafa ani boo'u natti kolfan. Dhageessanii kalee gaafa nuti boonyu muudii nutti qabanii waa meeqa nuun jedhan. Acaaluun duunaan dhugaa rabbi boonye jarri kun boo'ichuma jaallati galgala ganama nuun jedhan. Galgala ganama jarri kun boo'ichuma jaallati nuun jedhan. Duuba isaan guyyaa kana arguu fi gadduu isaanii baay'ee itti gammade. Garuu warra du'eetti hin gammanne. Warra lubbuun dhabametti daa'ima lubbuu dhabdeef an tokko gammachuu hin qabu. Maaliif gammadaan nama du'e tokkotti hin gammanne. Warra boo'u immoo gammadeera. Kana isiniin jedhaa nagaatti na oolaa guyyaa gaarii qabaadhaa.